ጋይስ እንዴት ናችሁ? ደህና ናችሁ? ባይኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ምን ለማድረግ ፈለኩኝ መሰላችሁ? የሆነ ዲዛይን መጣልኝና አንድ ቀሚስ እንዴት ነው ጉድ አድርገን መጠቀም የምንችለው የሚለውን ነገር ላሳያችሁ። አብራችን ቆዩ። እዚህ ጋር ቲሸርት አለ። ይሄኛው እንትን ባለፈው ጉድ አድርጌ ለብሼው ነበር ታካሳውታችሁ ማለት ነው። እንትን ነው ቲሸርት ነው አለይከታለው። እዚህ ጋር ደግሞ ይሄ ምንም የሆነ ጊዜ ጉድ አድርጌ ለብሼው ነበረ ቀሚስ ነው። እዚህ ጋር ደግሞ እንደለ ረጅም በጣም ነው የሚያምረው። ይሄ ቀሚስ በጉድ ሲሆንና በቀሚስ ሲሆን በጣም ነው የሚለያየውና በቀሚስ የሚያምራል በጉድ በጣም ነው የሚያምረው እና እንደዛ መለስ አማርኝ ነበር። ቆይ ላሳያችሁ ማለት ነው። አጭር ጉዳይ አድርጎ ለመለስ ነው ማለት ነው። ቲሸርቱ እንደምለብሰው ምን አይነት እንደሚሆን ላሳያችሁ። እሺ ጋይስ ሁለተኛው ላይ ማለት ነው የቲሸርቱ ዲዛይን ዲዛይን ደግሞ ከላይ ያው ቲሸርት ነው ማለት ነው። ምን ማለት ነው አይደለ? እንደገና ከዛ ባለፈ ግን ኖርማል ነው። በተጨማሪ እንዳልኩት እዚህ ጋር ያደረኩት ጫማ ይመስላል እና ይሄንን ይመስላል። ሁለተኛው ዲዛይን ይመስላል። አንዳንድ ነገሮችን ግን ፈልጋችሁ ማግኘት ስትችሉ ደስ አይሉ? እንዲህ አይነት ብርድ ቢኖረኝ በጣም ነበር ደስ የሚለኝ። ይሄኛውን ራሱ እንዲያደርግ ማለት እችላለሁ። ኤኒዌይስ ሶስተኛው ደግሞ ሶስተኛው ላይ ለማድረግ ከዚህ ላይ ይሄኛው ራሱ ቀሚስ ላይ ትርጉት ነው የሚያስመስለው። ጉድ ሲሆን ግን በጣም ነው የሚያምረውና ጉድ አድርጌ ላሳይ። ሶስተኛው የቀሚስ ዲዛይን ማለት ነው። ወደ ጉድ አድርገን እንመጣለን። የሚነበርባችሁ ነው ይመስላል። የለበስኩት ያው እንደነገርኳችሁ ከስራ አጥቄው አስረኝ ግን ምንም እንዳታስቡ ፈተና ምናምን እንዳታስቡ ደግሞ አይፈታም እና ቀሚስ ሲሆን አንደኛ አጭር ነው፣ ሁለተኛ ደግሞ ላስቲክ ስለሌለው ትርጉት ነው የሚያስመስለው እና ጉድ ስታደርግ ደግሞ በጣም ነው የሚያምረው። እና ይሄንን ይመስላል። ወደ ጉድ ይቀየራል። ይወጣለው እና ነበር ይመስላል። ሌላ ደግሞ በሌላ ዲዛይን እስክንገናኝ ወዳችኋለሁ። ባይ